ሰላም ሰላም፣ እንዴት ናችሁ? በጌታ የተወደዳችሁ የጌታ ፍቅር ከሁላችን ጋር ይሁን። ዛሬ ትምህርት እንጀምራለን። የእግዚአብሔርን ቃል እንማማራለን። በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ ያስተምረናል። ዛሬ የምንማማረው የትምህርታችን ርዕስ ሁለተኛ ቆሮንጦስ ምዕራፍ 3 ከቁጥር 6 ጋር ያለውን አብረን እናያለን። መንፈስ ቅዱስ ያስተምረናል። የእግዚአብሔርን ቃል አብረን እናያለን። እስቲ በጋራ የተወሰነ ደቂቃ ወስደን እንማማራለን። በጥሞና ተከታተሉን። በጌታ በኢየሱስ ክርስቶስ ስም ሁለተኛ ቆሮንጦስ ምዕራፍ 3 ቁጥር 6 ላይ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል። እንግዲህ ለቆሮንጦስ ሰዎች ጳውሎስ ያስተማረው ትምህርት ነው። ፊደል ሲል ምን ማለቱ ነው? ፊደል ሲል ያ የመጋረጃ አገልግሎት፣ ያ ሙሴ ሲያገለግልበት የነበረው አገልግሎት፣ ያ የሚታይ አገልግሎት፣ ያ በእጅ የሚዳሰሰው አገልግሎት ያን አገልግሎት ነው የሞት አገልግሎት፣ የኩነኔ አገልግሎት ይለዋል። ሁለተኛ ቆሮንቶስ ምዕራፍ 3 ወደታች ያለውን በሙሉ ስታነቡ የሞት አገልግሎት ይለዋል። ያ የሙሴ አገልግሎት እንደተሻረ መጽሐፍ ቅዱሳችን በግልጽ ያስቀምጣል ማለት ነው። ከብሉይ ኪዳን ወደ አዲስ ኪዳን ስንሻገር የሙሴ አገልግሎት ሲያገለግልበት የነበረው የሞት አገልግሎት፣ ያ በሚታይ በቅርጻ ቅርጽ በምስል ሲሰገድበት የነበረው አገልግሎት ሙሉ በሙሉ በክርስቶስ ኢየሱስ እንደተሻረ ለቆሮንጦስ ሰዎች ጳውሎስ በግልጽ አስቀምጦታል። አልተሻረም ለምትሉ ሰዎች ሁለተኛ ቆሮንጦስ ምዕራፍ 3 ቁጥር 11 13 ላይ የሙሴ አገልግሎት እንደተሻረ በግልጽ ይናገራል ማለት ነው። አሁን በአዲስ ኪዳን ላይ አገልግሎቱ በሚታይ በቁሳቁስ በቅርጽ ሳይሆን በእምነትና በመንፈስ እንደሆነ ለቆሮንጦስ ሰዎች ጳውሎስ በግልጽ አስቀምጧል ማለት ነው። ሁለተኛ ቆሮንጦስ ምዕራፍ 3 አጠቃላይ ወደ ታች አንብቡት። አጠቃላይ ስታነቡት የኩነኔ አገልግሎት ይለዋል። የሞት አገልግሎት ይለዋል። አገልግሎቱ ሁሉ እንደተሻረ የሙሴ አገልግሎት ምን አይነት አገልግሎት ነበረ? በሚታይ ነገርና በቅርጻ ቅርጽ ነበረ። በምስል ነበረ። ምስል ላይ ነበር የሚሰግዱት። በሚታይ ነገር ላይ ነበር፣ በእጅ በሚዳሰስ ላይ ነበር ሲሰግዱበት ነበር። ያ ቀርቶ አሁን አዲስ ኪዳን ላይ በክርስቶስ ኢየሱስ እንደተሻረ ሁለተኛ ቆሮንጦስ ምዕራፍ 3 ቁጥር 13 ጋር ሄዱና አንብቡ። አዲስ ኪዳን ላይ አሁንም ብዙ በኢትዮጵያ ውስጥ የሚሆን በዓለማችን ላይ በሚታይ ነገር ላይ የሚሰግዱ ሰዎች አሉ። ጣዖት ነው የሚለው ጳውሎስ። ይህንን ለሆነ ነገር ለምስል የምሰግድ ከሆነ ለሚታይ ነገር የምሰግድ ከሆነ ጣዖት ነው ብሎ ነው በግልጽ ለቆሮንጦስ ሰዎች ጳውሎስ ያስተማረው ማለት ነው። ስለዚህ ጳውሎስ ያስተማረውን ትምህርት እኛ ልንሽረው አንችልም ማለት ነው። ልንክደውም አንችልም ማለት ነው። አገልግሎቱ አሁን በእምነት ነው፣ በመንፈስ ነው የምናገለግለው እንጂ በሆነ በቁሳቁስ በሚታይ ነገር አይደለም ማለት ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ጋር ሄዳችሁ ስታነቡ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው ተብሎ ተጽፏል ማለት ነው። ስለዚህ የሙሴ አገልግሎት በግልጽ እንደተሻረ እዚህ ጋር በግልጽ ያስቀምጣል ማለት ነው። እኔ በጣም ይገርሙኛል ብዙ ሰዎች፣ ብዙ ሃይማኖቶች በኢትዮጵያ ውስጥ ማን ምን ማምለክ እንዳለባቸው ገና ያልተረዱ አካላቶች አሉ። በጣም እገረማለሁ። ኢየሱስ ክርስቶስ ከመጣ በኋላ በሚታይ ነገር ላይ የምትሰግድ ከሆነ ጣዖት ላይ እየሰገድክ እንደሆነ አስረግጬ እነግርሃለሁ። በእውነትና በመንፈስ ነው የምታገለግለው እንጂ በሰው እጅ ስራ አይገለገልም እያለ በሰው እጅ ስራ አይገለገልም ክርስቶስ ኢየሱስ። በእውነትና በመንፈስ እግዚአብሔርን የምታመልከው እንጂ በሆነ በሚታይ ነገር በቅርጻ ቅርጽ በእጅ ስዕል ለተቀረጹ ምስሎች መስገድ የመጨረሻ ጣዖት እንደሆነ መጽሐፍ ቅዱሱ በግልጽ ያስቀምጣል ማለት ነው። ሳምራዊቲቱ ሴት እኮ ጠይቀው ነው ኢየሱስ በእውነት በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር የሚሰገድለት አለ ለዛች ለሳምራዊቲቱ ሴት። ዮሐንስ ወንጌል ምዕራፍ 4 ሙሉ አንብቡት። እግዚአብሔር የሚሰገድለት በእውነትና በመንፈስ ነው አለ። የሆነ በቅርጻ ቅርጽ አይደለም፣ በሆነ ነገር አይደለም፣ የሆነ ምስል አቁመህ አይደለም ክርስቶስ ኢየሱስን የምታመልከው ማለት ነው። እግዚአብሔርን የምታመልከው በሆነ በቅርጻ ቅርጽ ምስሎች አይደለም። የሆነ ቅርጻ ቅርጽ ምስሎች አስቀምጠህ
ለሚታዩ ምስሎች የምትሰግድ ከሆነ ጣዖት አምልኮ እያደረግክ እንደሆነ በግልጽ መጽሐፍ ቅዱሱ ይናገራል። ሁለተኛ ቆሮንጦስ ምዕራፍ 3 ቁጥር 6 አካባቢ ላይ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። አያችሁ፣ ያ የተሻረው የሙሴ አገልግሎት ይላል ወደታች ስታነቡት ማለት ነው። ያ የተሻረው የሞት አገልግሎት የኩነኔ አገልግሎት በክርስቶስ ኢየሱስ እንደተሻረ ሁለተኛ ቆሮንጦስ ምዕራፍ 3 አጠቃላይ እዛ ጋር ይናገራል ማለት ነው። የዛሬው ትምህርት ይሄ ነው። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል በሚል ርዕስ ነበረ። ስለተከታተላችሁኝ ሁሉ አመሰግናለሁ። በጌታ በኢየሱስ ስም አሜን።